አንድ ቃላትን በእንግሊዝኛና በአማርኛ ነግራችኋለሁ። አብራችሁን ቆዩ። አንደኛ ቱሞሮ በአፋን ኦሮሞ ቦሩ፣ በአማርኛ ነገ። ሁለተኛ የስተርዴይ በአፋን ኦሮሞ ከሌሳ ወይም ትላንት ማለት ነው። ሶስተኛ ኔክስት ዊክ ቶርበን ኢትያኑ ቀጣይ ሳምንት ማለት ነው። አራተኛ ላስት ዊክ ቶርበን ደርቤ ያለፈው ሳምንት ማለት ነው። አምስተኛ ሱን ማለት ኢዮት ይባላል በኦሮምኛ በቅርቡ ማለት ነው። ስድስተኛ ላተር በአፋን ኦሮሞ ቦዳ ወይም በኋላ ማለት ነው። ሰባተኛ ቱዴይ አራ ወይም ዛሬ ማለት ነው። ስምንተኛ ኔክስት ታይም በአፋን ኦሮሞ የሮ ኢትያኑ ወይም ቀጣይ ጊዜ እንደማለት ነው። ዘጠነኛ ላስት ታይም የሮ ደርቤ ያለፈ ጊዜ ማለት ነው። አፍተር ቱሞሮ ቦሩ ቦዳ ወይም ከነገ በኋላ እንደማለት ነው። ቢፎር የስተርዴይ ከሌሰ ዱራ ከትላንት በስቲያ እንደማለት ነው። ፕሊዝ ፎሎ ማይ ቻናል።